የአባቶቹን ሰንደቅ ከፍ አድርጎ እንደያዘን የወደቀው ላያስታምም በሚያሳምም ዓለም ህመሙን ችሎ ኖሯል። ጠላት አንበርክኮ ለታላቅ ንግስና ባይበቃም በመረታት ላይ ያመፀች ነፍሱ ግን ከህይወት በላይ ታላቅ ነበረች። እድለኛ ነበር፣ ደግሞ እድለቢስ፣ ብቸኛም ነበር ወዳጀ ብዙ። በዘመነ 2013 ሚያዝያ ግንቦትን ሲገላገል በማሳይ ሰማይ ላይ ጸደይ ሲደላደል ዘሩ ከመሳፍንት የሆነ አንድ ያንበሳ ደቦል ከአንድ እህቱ ጋር ምድርን ተቀላቀለ። ወደፊት እንደ መብረቅ ልቦችን የሚያረደው ግሳቱ ለጊዜው ጡት ስጭኝ ለቅሶ ነው። አይኖቹ የዓለምን ክፋት ለማየት ገና አልተገለጡም። የበላይነት ግን በደም ውስጥ ይወራጫል። አባቱ ኖች ሁለተኛ፣ አያቱ ደግሞ የማራው አፄ ታላቁ ኖች ነው። ደቦል የተገኘው ነገስታት የዘር ሐረጋቸውን ለማኖር ከሚወዱት ለምለሙ የሮንጋይ መንጋ ነው። ደቦሉ ከእህቱና ከመንጋው ደቦሎች በተለየ ገጽታው ማራኪ አይነ ግቡ ድንቡሽቡሽ ነው። ትልልቅ ጆሮዎቹ፣ ብሩህ አይኖቹ፣ የጎፈሬ አካል ጸጉሩ ሁለ ነገሩ ያሳሳል። የማሳይ ዘቦች ለደቦሉ በመጀመሪያ የመረጡለት ስም ዮዳ የሚለውን ነበር። ዮዳ ስታር ዋርስ የተሰኘው ሳይንሳዊ ልቦለድ ፊልም ላይ ከመሪ ገጸ ባህሪዎቹ አንዱ የሆነው ጆሮ ሰፋፊ ኩርንችት ፍጡር እንደሆነ ይታወቃል። በሰፋፊ ጆሮዎቹ ምክንያት ዮዳ የተባለው ደቦል ሎላ ፒቴ የተሰኘ ተጨማሪ ሀገር በቀል መጠሪያም ተሰጥቶት ነበር። የማሳይ እረኞች በደም ሌላ ስም እስኪያጸድቁለት ድረስ። የሮንጋይ መንጋ ሴቶች ታታሪ አዳኞች የአባቶቹ የኖች መንግስትም አይደፈሬ በመሆኑ ሆዱም ሳይጎድል ለደህንነቱም ከቶ ሳይሰጋ ተቀማጥሎ አደገ። እድሜው 2 ዓመትን ተሻገረ። ውበቱ ጎመራ፣ ጎፈራ ቀመቀመ። ታዳጊ አካሉ በጡንቻ ፈረጠመ። ያ የቁርጥ ቀን ደረሰ። በደም ስሩ ከሚዘዋወረው የአባቶቹ የጀግና ደም ውጭ ምንም ስንቅ ሳይዝ ያደገበትን መንጋ በኃይል ተሰናብቶ ሄደ። በአይምሬ ሰይፉ አንገትን በኃይል እየመታ አናትን ከትከሻ ላይ ቀንጥሶ የሚያወርደውን አረመኔ ዱር ብቻውን ይቋቋመው ይሆን? ከሮንጋይ መንጋ የተነሳው ታዳጊ የደቡቡን አቅጣጫ ይዞ የማሳይን ምድር ወደ ታች ቀዘፈው። የማራውን ዝገባሪ ሆነው ነውጠኛው የታሊክ ወንዝ እስኪያስቆመው ድረስ መጓዙን ቀጠለ። መንገዱን ቀልብስ ወደ ላይ ቢመለስ አሊያም ወደ ፀሐይ መነሻና መድረሻ ቢጠመዘዝ መልካም ነበር። ግና ቢቀርብ አይሆን ምን ሊረባ፣ እጣ ፋንታን ታግለው አይጥሉት። አንበሳው በታሊክ ወንዝ ዳርቻ ሲባዝን ግጦሽ የተበተኑ ከብቶችን አስተዋለ። በሱ አይን ከብትም ሆነ ጎሽም ሆነ ሌላ ግዳይ ነው። ከብቶቹ ካላዩት ስፍራ ድብቶ በደረቱ እየተሳበ ተጠጋ። በዚህ ጊዜ ነው እሱ ካላስተዋለው አቅጣጫ የተወረወረች አንዲት ጦር ህመሙም ስሙም ዓለሙም ስትሆን ከታፋው የዘለቀችው። አደሌ ሳሌ የታደነው አዳኝ በስቃይ ተይዞ ተንፈራፈረ። የግራ እግሩ የላይኛው ክፍል ላይ የተሻጠው ጦር ክፉኛ ቆሰለው። አንበሳው በዚህ መልኩ ሊወድቅ ፈቃደኛ አልነበረም። ሌላ ጦር ደርሶ ሳይጨርሰው ተነስቶ ደሙን እየዘራ ከአካባቢው ሸሸ። ለሆነው ነገር ሁሉ ሸንጎ ቢሰየምና እረኛው አንበሳውን ከሶ ከብቶቹን ምስክር ይዞ ቢቀርብ ዳኛው ለአንበሳው ፈርዶ እረኛውን መቀመቅ ባወረደው ነበር። ምክንያቱም እረኛው ከብቶቹን ያሰማራበት ስፍራ ለግጦሽ የተከለከለ የአራዊቱ ህጋዊ መኖሪያ በመሆኑ ነው። በአባቶቹ ግዛት ላይ ማዕት የወረደበት አንበሳ ደክሞት እስኪወድቅ ድረስ ደሙን እያንዠቀዠቀ በ3 እግሩ ተጓዘ። ብዙም ሳይቆይ ቆስሎ የወደቀውን አንበሳ የፓርኩ የሕክምና ቡድን አግኝቶ ሕክምና ያደርግለታል። ቁስሉ ሰፍቶ ለሞት ሳይዳረገው በፊት በቁጥጥር ስር ማዋል ቢቻልም አንበሳውን ወደ ቀድሞ ጤና መመለስ ግን አልተቻለም። ያቺ ጦር የአንድ እግሩን ህይወት ነጥቃ የእድሜ ዘመናን ካሳነትን ብቻ አልነበረም የሸለመችው፣ የነርቭ ስርዓቱን አናግታ እድገቱን በ3 ዓመት አካል ውስጥ ጠፍራ ስራው ጭምርን ሄደችው። ከዚህ በኋላ አንበሳው አላደገም፣ ጎፈሩም አልሞላም፣ ጡንቻዎቹም ከፍጹማዊ ብቃታቸው ለመድረስ አልበለጸጉም። እስከ ፍጻሜው ቀነጨረ። አባቱ ኖች ሁለተኛ፣ አያቱ ኖችም ግዙፍ ነበሩ። አጎቱ ሲዘር ደግሞ ዛሬ ድረስ በግዝፈቱ ከማራ አንበሶች ተስተካካይ ያልተገኘለት ክብደቱ 3 ኩንታል የሚገመት የግዙፎች ግዙፍ ነበር። ይህም ታዳጊ በዛች አሳረኛ ጦር እድገቱን ባይነጠቅ ከማራ ግዙፋን አንዱ ይሆን እንደነበር አይጠረጠርም። የማራ አስጎብኚዎች ቁስሉን አስታከው ለአንበሳው አዲስ ስያሜ ሰጡት። ስፒር ቦይ ሲሉ ሰየሙት። ባለ ጦሩ እንደማለት ነው። ስፒር ቦይ ህይወቱ ተሰናከለ። ማድፈጥ ነበረበት መሮጥ ስለማይችል፣ መደበቅ ነበረበት ማምለጥ ስለማይችል፣ መጋፈጥ ነበረበት መሸሽ ስለማይችል። ስፒር ቦይ ለመጣበት መከራ አልተንበረከከም። በ3 ጥሩ እግሮቹ እያነከሰ መኖርን ታገለው።
ሆዱን የሚሞላ ወንድም በትርፍራፊ ሁለትም በመንጠቅ ነበር። ብቸኝነት በላዩ ላይ ተደፋ፣ ችግር አጎሳቆለው። በእርግጥ ስፒርቦይ ከአባቶቹ ንግስና የተረፈው ስም ብቻ ነበር። እንደ አውሮፓውያን አቆጣጠር በ2013 ስፒርቦይ ብቸኝነቱ ቢጠናበት ሀመርኮፕ የተሰኘ አራት ወንድማማቾችን ጥምረት ለመቀላቀል ወደዛው አቀና። አራቱ ወንድማማቾች እምዱጎ፣ ኦሲዳይ፣ ሎኪና በኢትዮጵያዊ አትሌት ኃይሌ ገብረስላሴ ስም የተሰየመው ኃይሌ ነበሩ። ስፒርቦይ ጀርባውን አጋልጦና አንገቱን ዝቅ አድርጎ ኩፍንን ብሎ ከተሰየሙት እኩዮቹ ፊት ቀረበ። እንደ ወንድም እንድትቀበሉኝ ወንድም ልሆናችሁ፣ ደጀን እንድትሆኑኝ ደጀን ልሆናችሁ፣ ቃል ኪዳን ይላላጥ ፍቃሌ ልሰጣችሁ ብሎ ቢለምናቸውም አልተለመኑትም። ከፊታቸው ተነስቶ እንዲሄድ ጥቂት ጊዜን ሰጡት። ስፒርቦይ አልተነቃነቀም። ወንድማማቾቹ ትዕግስታቸው አለቀ። በሰላም ካልሄደ በጉልበት ሊሸኙት ተነስተው ሰፈሩበት። እሱም ሳተና የሳተና ልጅ እየተቀበለ መልሶ ሰጣቸው። ጋሻውን አልፎ አካሉ ላይ ካረፉ ስንዱላዎች ውጭ ብቸኛ ነፍሱን ከአራት አረመኔዎች በሚገባ ተከላክሏል። ፍልሚያው ሲያበቃ አካባቢውን ጥሎ የሄደው እሱ ሳይሆን እነሱ ነበሩ። እንኳን ቀሩበት። ሀመርኮፖች በማሳይ ምድር ላይ ተውት ይህ ነው የሚባል አሻራ የለም። የሮንጋይን መንጋ ሙሉ በሙሉ ባያወድሙና ጥቂት ግዳይ ከእግራቸው በታች ባይጥሉ ጨርሰው በተረሱ ነበር። በ2020 የጥምረቱ መሪና ከወንድማማቾቹ መካከል ርህራሄ አልባ እንደሆነ የሚነገርለት ኃይሌ የማሳዮች ጦር ሰለባ ሆኖ ካደነው ከብት ጋር ወድቋል። በ2022 ሎክ የተሰኘው አባል በድንገት የውሃ ሽታ ሆኗል። አሁን በህይወት ያሉት እምዱጎና ኦሲዳይ የምድር ዓለም ቆይታቸውን እያጠናቀቁ ይገኛል። ብቸኛው ስፒርቦይ ወንድማማቾቹ የሰጡትን መጠነኛ ቁስል ለጊዜ ሐኪም ሰጥቶ እግሩ ወደ መራው ተንቀሳቀሰ። በአውሮፓውያኑ 2018 መባቻ ላይ ስፒርቦይ ሌሙናይ ከተሰኘ የሱ ቢጤ ዘላን ጋር ተገናኘ። የሁለቱ ወዳጅ አልባ ነፍሶች ወዳጅ ሲሆኑ ተሰናሰሉ። አብረው ውለው ማደር፣ ማደንና መብላት ጀመሩ። በአሳዛኝ ሁኔታ ግን ወዳጅነታቸው ለረጅም ጊዜ አልዘለቀም። የስፒርቦይ 3 እግሮች ሌሙናይ በፈለገው ፍጥነት ሊራመዱ አልቻሉምና መንገዳቸው ላይ ገናኝ ተለያየ። ስፒርቦይ ከራሱ ጋር ቀረ። ብቸኝነት ጎዳው፣ ሐዘኑም ገዘፈ። እንዴት ያለ መከራ በሱ ላይ ያለፈ። ወራትን በማይለመድ ብቸኝነት ውስጥ ከረመ። ታዲያ አንድ ማለዳ ተስፋ የሌለበት የሚመስለውን የማራን ምድረ በዳ አሻግሮ ሲያማትር የተንጣለለው መስክ በደመና ፈትል ከሰማዩ ጋር የተዘመዘመ ከመሰለበት ጥግ ተስፋ ፈነጠቀ። የሚያውቀው ፊት ያረጀ አካል ግን ጠንካራ፣ ባለ ጥቁር ጎፈር ግዙፍ ጦረኛ፣ ብቻውን የክፍለ ጦር ግርማ ያለው አንበሳ ወደሱ ሲገሰግስ ስፒርቦይ አስተዋለ። ስፒርቦይ ይህን እንግዳ ያውቀዋል። አዎን ደሙ ነው አባቱ። ለወራት ደብዛው ጠፍቶ ሞቷል ተብሎ ተስፋ የተቆረጠበትን ኖች ሁለተኛን የፓርኩ አስጎብኚዎች ሲመለከቱ እጅግ ተገረሙ። መቃብር ደርምሶ ከሞታን ዓለም የተመለሰ ሁሉ መሰላቸው። ኖች ሁለተኛ ደርሶ ጽልመት የወረሰውን የልጁን ሕይወት በተስፋ ብርሃን ቀደደው። ከዛች ቀን ጀምሮ ነገር ሁሉ ተለወጠ። ልምድ፣ ጥንካሬና የአመራር ጥበብን የታጠቀው አባት የልጁን ሸክም አወረደለት። የመጀመሪያው ኖች ከኖች ሁለተኛና ከሌሎች ልጆቹ ጋር ተአምራዊ ጥምረትን መስርቶ ልጆቹን ከትቢያ ላይ እንዳነሳቸው ይታወሳል። አሁን ደግሞ ኖች ሁለተኛ የአባቱን ተአምር በልጁ ደገመው። ኖች ሁለተኛ እድሜውን የፈጀ ቢሆንም አይኑ ላይ የሚንቀለቀለው ነዲድ እሳት ግን አሁንም አልበረደም። አካሉ በእድሜ ቢዝልም መንፈሱ ብርቱ ነው። ከወደቀ ነገር በቀር አሳዶ ግዳይ ለመጣል ያልታደለው ስፒርቦይ አሁን እድሜ ለአባቱ ይሆንና ጎሽ እየጣለ ያበለዋል። ደግሞ ማን ደፍሮ ሊጠጋው? አባትን አልፎ ልጅም ሊነካ። ሁለቱ አንድ አካል ሆኑ። በሌትም በቀንም አንዱ ካንዱ ጎን አይታጣም። የስፒርቦይ የ3 ዓመት ታዳጊ አካል ውስጥ ለ4 ዓመት የታሰረው እድገቱም ነፃ የወጣ መሰለ። ጎፈሩ በመጠኑ ሞላ፣ አካሉም መጠነኛ እድገትን አሳየ። ትልቅ ዛፍ ከስሩ ለሚበቅሉ ችግኞች ከሐሩር ጥላ ሆኖ ወደ ላይ እንደሚያነሳቸው የአባት ጥላ በልጅ ላይ ሲያርፍ ልጅ ሙሉ አንበሳ ሆኖ ተነሳ። ከአባቱ ጋር የሉካውት መንጋን ተቆጣጥሮ በሕይወቱ ለመጀመሪያ ጊዜ ንግስናን ወጋየ።
መልካም ቀናቶች በአባትና ልጅ ላይ ያለፉ። በ2020 እኩሉ ላይ በተአምር የተከሰተው ኖች ሁለተኛ ምንም ዱካ ሳይተው በተአምር ተሰወረ። እንዴት እንደተለያዩ በውል አይታወቅም። የሚታወቀው ነገር ስፒርቦይ ለጊዜው ከሄደበት ስፍራ ሲመለስ ኖች ሁለተኛ መጥፋቱ ነው። የ15 ዓመቱ ኖች ሁለተኛን ከዚህ በኋላ አየን ያሉ አልተገኙም። ኖች ሁለተኛ ለስፒርቦይ አባት ብቻ አልነበረም፣ መንገዱን አመላካች መሪውም ጭምር ነበር። ስፒርቦይ መንፈሱ ታመሰ፣ ፍጹም ተረበሸ፣ ከመንጋው ገሸሽ አለ፣ አለቅነቱም ቀረ። አብረው ያዘወትሩበት የነበረውን ቦታ ጨምሮ ግዛታቸውን ከጥግ እስከ ጥግ እያሰሰ አባቱን ፈለገው። ወራት ሰገሩ። ስፒርቦይ እንደምንም ሆኖ ብቻውን ዘለቀ። በአንድ ረፋድ ስፒርቦይ አረፍ ብሎ ሕይወትን ሲታዘብ አፍንጫው ባዕድ ጠረንን ቀለበ። አንድ ወጣት አንበሳ ከቅርበት አስተዋለ። ወዳድ ፍጡሩ ስፒርቦይ ዘላኑን ቀረበው። ተግባቦ የዘላኖች ጥምረት ተመሰረተ። ስፒርቦይ ቁም ነገረኛ መስሎት የቀረበው አንበሳ ኩቲቲ ይሰኛል። ኩቲቲ ነፍሶ ወደ ውንብድና የምታዘንብል ከሁሉም የሚወዳጅ ለየት ያለ ፍጡር ነው። ኩቲቲ ለመጀመሪያ ጊዜ ጥምረት መስርቶ የታየው በ2020 ሎንግ ፌስ ከተባለ እድሜ ጠገብ አንበሳ ጋር ነው። በ2021 መባቻ ላይ ባልደረባውን ሞት ሲያሰናብተው በማራ ደቡባዊ ክፍል ብቻውን ሲኳትን ከርሞ ከአንድ አንካሳ አንበሳ ጋር ተገናኘ። የአንካሳ ስፒርቦይ ሆነ። ስፒርቦይ ብቸኝነት ውስጥ የገባውን አንበሳ በሙሉ ልቡ ተቀበለው። አብረው ይጓዛሉ፣ አብረው ይበላሉ፣ ከአንድ ጥላ ስር ያርፋሉ። በአቅራቢያቸው ኪሴንጀር የተባለ መንጋ ቢኖርም እነ ስፒርቦይ በአካባቢው በብዛት በሚንቀሳቀሱት አደገኛ ዘላኖች ምክንያት መንጋውን መቆጣጠር አልቻሉም። ኩቲቲን የመንጋው ሴቶች እንዲቀርባቸው ፊት ባይሰጡትም ግዳይ ሲጥሉ ግን በጉልበት እየነጠቀ በልቶ ወደ ባልደረባው ይመለሳል። ከዕለታት በአንዱ ቀን ስፒርቦይ የወደቀ ግዳይ ብቻውን በመመገብ ላይ ሳለ በድንገት 30 በሚሆኑ ጅቦች ተከበበ። ጅቦቹ አካለ ስንኩሉን አንበሳ ከበው ቀለበቱን እያጠበቡ የተነኩሱት ጀመር። የጅቦቹ ፍላጎት አንበሳውን ከግዳዩ ላይ ማንሳት ነው። ስፒርቦይ ግን ከመረታት ሞትን ይመርጣል። ታዲያ በኩራትና በሞት መካከል ተቸንክሮ ሳለ ኩቲቲ በድንገት ተከስቶ አንዱን ጅብ ቀለበው። ጅቦቹ በየአቅጣጫው ተበታተኑ። ኩቲቲ ወዳጁን ታደገው። በ2023 አጋማሽ ላይ ወረተኛው ፍጡር ኩቲቲ ስፒርቦይን ጥሎት ሄደ። በመካከላቸው ጥላቻም አልነበር፣ ሲጣሉም አልታዩ፣ ግን በቃ ተለያዩ። የመለየታቸውን ምክንያት አንዱ ዘብ እንዲህ ሲል በቧልት ከሽኖ በዩቲዩብ ገጹ ላይ ያስቀምጦታል። ኩቲቲ በስፒርቦይ መንቀራፈፍ ተሰላጅቶ መሆን አለበት፣ አሊያም ኩቲቲ ወዳጁ ከሀብት ይልቅ ዕዳ መሆኑ ጎልቶ ታይቶትም ይሆናል። ሲመስለኝ ከመጀመሪያውም ኩቲቲ ስፒርቦይን የፈለገው ለጥርሱ ሲል ነው። ምክንያቱም እሱ 2 የክራንቻ ጥርሶቹ ሰባራዎች ነበሩ ብሏል። እንግዲህ ጥቅም ፈልጎ የመጣ ጥቅም ሲያጣ መሄዱ አይቀርም። ግን አንድ ልብ ስንቴን የሚሰበረው? የአድለቢስ አገኘሁ ሲል እያጣ ነጋ ሲል እየመሸበት ብዙ ተቸገረ። አድኖ የሚመገብ መንጋ የለውም። አሳዶ እንዳያድን እግሮ ያስሮጠው። ረሃብ ጠናበት። ምርጫው ሞት ወይንም ትግል ሆነ። ከአለት የበረታው ስፒርቦይ ህቅታው እስካለ መታገልን መረጠ። የጅብ መንጋ አባል እስኪመስል ድረስ ጅቦችን እየተከተለ ያደኑትን አስፈራርቶ እየነጠቀ ዞር በል ዘራፍ ካሉም እሱ እየባሰ ብቻውን ከጅብ ሰራዊት ጋር እየገጠመ እየወደቀ እየተነሳ ህይወቱ አቆየ። ከአባቶቹ ኖቾች የተቀዳው ደሙ ተስፋ መቁረጥን ፈጽሞ አይፈቅድለትም። ስፒርቦይ ታጋይ ነው። ስፒርቦይ ብርቱ ነው። ስፒርቦይ ወንድ ነው። በጨካኙ ዱር ውስጥ ያውን በሰንካላ እግር ያውን በብቸኝነት 10 ዓመታትን ደፍኗል። ዘሩን የሚወርሰው ትውልድ ባይተካ፣ ግዛቱ ባይለጠጥ፣ ህይወቱ በጀብዱ ባይንቆጠቆጥ፣ ከጀብደኞች በላይ ባለ ጀብድ ያደረገው ብርታቱ ሁሌም ይተዘታል። ከባለ ግዛቶች ርስት የሰፋ ጽኑ ልቡን አሳይቶናልና በማሳይ ማራ ሁሌም ከፀሐይ ጋር አንድ ህይወት ይጠልቃል። በጨለማ ውስጥ አንድ ነፍስ ይጠፋል። አሁን አንካሳው ላይ መለስ ሄደ። በ2023 መገባደጃ ላይ የታላቁ ንጉሥ ሄኖች ልጅ መከረኛው ስፒርቦይ ዳናው ደበዘዘ። እንደ አውሮፓውያን አቆጣጠር በ2013 አጋማሽ በሳቢስ አንድ ጥብቅ መስክ ውስጥ 4 ደቦሎች ከጦረኛ አባቶቻቸው የማጂንግላኒ አንበሶች በሰላላ መንጋ ውስጥ ይወለዳሉ። ደቦሎቹ መምጣታቸውን ሳያውቁ ወደ ዓለም ሲመጡ 3 ወንድና አንዲት ሴት ሆነው ነው።
የደቦሎቹ የመጀመሪያዎቹ 6 ወራት በጡትና በጨዋታ መልካም ሆኖ አለቀ። በ2014 ሁለተኛው ወር ሲባች ግን ነገር ክንፍ አወጣ። መከራና ስቃይ በመንጋው ላይ መጣ። ሰላላ መንጋ ከሰፈረበት የሳቢስ አንድ ምስራቃዊ ክፍል ብዙም ሳይርቅ የከተመው የማንጌኒ መንጋ የሰላላ መንጋ ላይ ጥቃት ከፍቶ መንጋውን ለስደት ዳረገው። ደቦሎቹ የዱሩኑ ሽንፍር ለመቋቋም የበረታ አካል ገና አላዳበሩምና የመንጋው ሴቶች ጥበቃቸውን እጥፍ ድርብ ማድረግ ነበረባቸው። የመንጋው ንጉሳን ማጅንግላኒዎች ከቦታ ቦታ እየተዘዋወሩ ሌሎች ግዛቶችን በመውረር ስለተጠመዱ ለሰላላ መንጋና ለአራት ደቦሎቻቸው ጊዜ አልነበራቸውም። 2014 መጨረሻ ላይ ደቦሎቹ የእናቶቻቸው ያላሰለሰ ትግል ሰበብ ሆኗቸው የጉርምስናቸውን ወቅት ደረሱ። በዛኑ ጊዜ አራቱ ማጅንግላኒዎች የምዕራቡን ክፍል ድል አድርገው ግዛት በመጠቅለል መናገሻቸውን እዛው ተከሉ። እንደ ጥቁር እንግዳ በዘመን አንዴ እየተከሰቱ የሚጠይቁትን የሰላላ መንጋ እስከ መጨረሻው ተውት። ከምስራቁ ላይ የነጠፉ የማጅንግላኒዎች ግሳት ሁለት ማቲምባ የተሰኙ አንበሶች ልብ ላይ ወኔን አንቦገቦገ። ማቲምባዎቹ ያለ ወንድ የቀረው መንጋ ላይ ወንድ ሊሆኑ የሰላላን ግዛት ጥሰው ገቡ። ማቲምባዎቹ ቢሳካላቸው ሹመታቸውን የሚያከብሩት በቀድሞቹ ንጉሳን ልጆች ደም እየተራጩ ቢሆን አይጠሉም። ገና እድሜ ለአንዲት ጅራት አልባ አንበሳ ይሁንና የማቲምባዎቹ የደም ድግስ ዳሱ በውጥን ፈረሰ። ጅራት አልባው አንበሳ አራቱን ታዳጊዎች ይዛ ከሰላላ መንጋ ኮበለለች። መኮብለሏም ለሰላላ መንጋ ግንጣይ ወይንም ለሰላላ ብሬካዊ መንጋ መፈጠር ምክንያት ሆነ። ታዳጊዎቹን ይዛ የተገነጠለችው ጅራት አልባ አንበሳ እናታቸው እንደሆነች ይገመታል። የለም አክስታቸው ናት የሚሉም አሉ። ሎንዶሎዚ ብሎግ የተሰኘው ገጽ ጅራተ ቆራጧ የታዳጊዎቹ አክስት እንደሆነች ያትታል። ግራም ነፈሰ ቀኝ የማህፀኗ ፍሬ መሆኑ አልሆኑ አንበሳዋ ከእናት በላይ እናት ስትሆናቸው ታየች። ብቻዋን ተሯሩጣ ማደንና ታዳጊዎቹን ከወደረኛ መጠበቁ ቀላል አልነበረም። አይታለፍ የለምና ያ ሁሉ ታለፈ። በጥሩ ሁኔታ የተያዙት አራቱ ታዳጊዎች ጠንክረው አደሌ ካሳዳጊያቸው ጎን ቆሙ። ሆኖም ያበሳ ማዕበል በሰላላ መንጋ ላይ ለጊዜው ነው የሚረግበው። ከዛ ደርሶ ሊያለብሳቸው እንደ ተራራ ወደ ላይ እየተቆለለ ይነሳል። በአንድ ማለዳ አሳዳጊያቸውና አራቱ ታዳጊዎች የወደቀ ቀጭኔ በመንጨት ላይ ሳሉ 5 የበርሚንግሃም አንበሶች ከስፍራው በድንገት ተከስተው ሰፈሩባቸው። ጅራት አልባዋን ጨምሮ 3 አንበሶች ከበርሚንግሃሞች ጥቃት በሰላም ለማምለጥ ቢችሉም አንዱ ግን የእድሜ ዘመን ጠባሳ መቀበል ግድ ሆኖበታል። ቢሆንም ከሞት ተርፎ መንጋውን ለመቀላቀል ችሏል። ሰላላዎቹ እንዲህ አይነቱ ጥቃት እንዳይደግማቸው የአደን ቀጠናቸውን በማጥበብና ከንጉሳን አንበሶች አይን በመራቅ ያን ዓመት አለፉት። 2016 ማብቂያ ላይ 3 ወንድማማቾች ጎፈር ከጎፈረ ልጅነት የለም ብለው የራሳቸውን መንጋ ሊመሰርቱ አንድ እህታቸውንና አሳዳጊያቸውን ተሰናብተው ወደ ደቡብ ሄዱ። ለመንገዳቸው ስንቅ የሆናቸው ዘንድ ጎሽ እየጣሉ እየበሉ ሀሩሩን በእንቅልፍ እያለፉ ቀኑ ሲበርድ ተነስተው እየተጓዙ 2017 መጀመሪያ ላይ ከስፓርታ መንጋ ደረሱ። በጊዜው ስፓርታ መንጋ ገዢ አልባ ስለነበረ ያለምንም ደም መፋሰስ በመንጋው ላይ ነገሱ። ነግሰው ለወግ ማዕረግ በበቁ ጥቂት ወራት ውስጥ በተቀናቃኝ ጥምረት ወጉንም ማዕረጉንም ተነጥቀው ተሸኙ። ክብር ንግስናቸውን ገፎ ያባረሯቸው አንበሶች በእድሜ ከነሱም ብዛም የማይበልጡ እኩዮች ሲሆኑ በፍልሚያ ልምድ ግን የአባት ያህል ይበልጧቸዋል። ሰላላዎቹን ድል ነስተው የሸኟቸው 2 የአቮካ አንበሶች ነበሩ። አቮካዎቹ 3ቱን ወንድማማቾች ድንበር አሻግረው ክሩገር ብሔራዊ ፓርክ ካስገቧቸው በኋላ የስፓርታ መንጋን ተቆጣጠሩ። 3 ወንድማማቾች ዓመትም ይሁን ጊዜን በክሩገርና ሳቢሳንድ ድንበር ላይ ሲዋልሉ ከከረሙ በኋላ በልበ ሙሉነት ወደ ሳቢሳንድ ተመለሱ። አገባባቸው የንጉስ ነው። አረማመዳቸው ላይ ፍጹም ፍርሃት አይታይም። አይናቸው ላይ ቁጣ ይንተገተጋል። አካላቸውም ፈርጠም ጠና ብሏል። ግልጽ በሆነ ተልእኮ ላይ ናቸው፣ መንገስ። የሰላላ ወንድማማቾች ዳግም መንጋ ለመቆጣጠር በመሰናዳት ላይ ሳሉ ከወደ ክሩገር አቅጣጫ ሰማዩ ተቆጣ። ነጎድጓዳ ጉረመረመ፣ መብረቅ አንባረቀ። አውሎ ንፋስ ከምድር አፈር እየዘገነ ወደ ሰማይ ጎነ። በምስራቁ ንፋስ እየተገፋ ወደ ምዕራብ ተወዘገዘገ። ክሩገር ብሔራዊ ፓርክ ድንበር ላይ የተተከለ የኤሌክትሪክ ምሰሶን ደርምሶ አለፈ።
ምሰሶ እሳቱን ይዞ ወደቀ። በአቅራቢያው የነበሩትን አንድ አውራሪስ፣ አንድ ቀጭኔ፣ 2 አንበሶችና 2 ጅቦች ላይ ገመዱ አርፎ ተቃጥለው እስኪከስሉ ድረስ አንጨረጨራቸው። በዛች ቀን በአሳዛኝ ሁኔታ የሞት ዕጣ ከወደቀባቸው እንስሳት መካከል 2ቱ የሰላላ ወንድማማቾች ነበሩ። ይህ የሆነው በ2019 የመጀመሪያው ወር ላይ ነበር። የሰላላ ወንድማማቾች በአንድ ጀንበር ከ3 ወደ 1 ወረዱ። የወንድሞቹ ነፍስ ከስጋ ሲባጠስ በስፍራው ያልነበረው የመጨረሻው ሰላላ ወንድሞቹን ፍለጋ በዱር ውስጥ ቃተተ። እንዲሁ እንደ ዘበት ጥለውኝ አይጠፉም ብሎ ለወራት እየተዘዋወረ ሲጠራቸው ታይቷል። ከጭንቀት ብዛት ጎፈሩ ረገፈ። ሞት ጭፍራ ጭፍራ እየሆነ በሚንቀሳቀስበት አካባቢ እንኳን መንገስ በህይወት መቆየት ራሱ አይታሰብም። የመጨረሻው ሰላላ 8 ወራትን ባልንጀራ ፍለጋ ከአንድ ነፍሱ ጋር ኳተነ። 2019 ተጠቃሎ የታሪክ መዝገብ ላይ ሊሰፍር 2 ወራት ሲቀሩት ብቸኛው ሰላላ ከአንድ ዘላን አንበሳ ጋር ህብር ፈጥሮ ታየ። ከጥቂት ቀናት በኋላ ደግሞ ማንነቱ የማይታወቅ ሌላ ጎበዝ ሁለቱን ተጎዳኝቶ ለ3 ሲንቀሳቀሱ ታዩ። ደግሞ ቀጠለ። ከተወሰኑ ሳምንታት በኋላ ሌላ የዘር ሐረጉ የማይታወቅ 4ኛ አንበሳ ጥምረቱን ተቀላቅሎ የ4 ብርቶች ሰራዊት ተደራጀ። ሰላላው ከ8 ወራት በፊት ነበር 2 ወንድሞቹን ያጣው። ጊዜ ጥቂት በትካዜ ካቆረቆዘው በኋላ ጨምሮ ካሰው። ጥምረቱ ከተመሰረተ በኋላ ከየትም ተሰባስበው የተወዳጁት ዘላኖች ማንነት እንደተደረሰበት የቀጠናው አስጎብኞች ገለጹ። ከሰላላው ጋር በመጀመሪያ የተጣመረው አንበሳ ሂልደስትሮክ ከተባለ አካባቢ መጣ እንደሆነ ታወቀ። ጥምረቱን 3ኛ ሆኖ የተቀላቀለው አንበሳ ከታላማቲ መንጋ የጠፋው የማቲንባ አንበሶች ልጅ ሲሆን 3ኛና የመጨረሻው ተቀላቃይ ደግሞ ድሬድሎክስ የተሰኘ አንበሳ እንደሆነ ተገለጸ። 4ቱ አንበሶች ሳቢሳንድን ከክሩገር ብሔራዊ ፓርክ ጋር የሚያዋስነውን አካባቢ ተቆጣጥረው የግዛት ክትትል ማድረግና የበላይነት ግሳት ማሰማት ጀመሩ። በአካባቢው ያገኙትን መንጋ ይዘውም በሱ ተወስነው መኖር ጀመሩ። 2020 አሃዱ ብሎ በኮቪድ ወረርሽኝ ምክንያት ክሩገር ብሔራዊ ፓርክ ለጎብኞች እስኪዘጋ ድረስ ህይወት ለጥምረቱ አልጋ ባልጋ ሆኖ ዘለቀ። በአመቱ መጨረሻ ላይ ክሩገር ለህዝብ ዳግም ሲከፈት የሰላላው 3 ባልደረቦች አንድ በአንድ ጠፍተው ለታሪክ የቀረው እሱ ብቻ ነበር። በኮቪድ ዝግ በሳቢሳንድና ክሩገር የሚገኙ አንበሶች ለሀብታም አዳኞች ጥይት ባያሌው እንደተቸበቸቡ ፀሐይ የሞቀው ሀቅ ነው። ብዙም አልቆየም ነበር። የመጨረሻውም ሰላላ እንደ ጉም ሲበን ትንፋሹ ይቀጥል ይቆረጥ አሁን ድረስ የሚያውቅ አልተገኘም። ያኔ ከአመታት በፊት 3 የሰላላ ወንድማማቾች እህታቸውንና አሳዳጊያቸውን ጥለው ወደ ደቡብ ሲተሙ እህታቸው ካሳዳጊያቸው ጋር ትቆያለች። 2018 አጋማሽ ላይ ጅራተ ጎራዳው አንበሳ ስትሞት የ5 ዓመት ዕድሜ ያላት ሰላላ ብቻዋን ትቀራለች። መንገዷ በሙሉ በአደገኛ መንጋ በመታጠሩ አንበሳዋ ድብብቆሻዊ ግስላዊ ህይወትን ለመግፋት ትገደዳለች። 5 ወራትን ለአደን ብቻ እየወጣች በዚህ መልኩ ከመሸገች በኋላ በርሚንግሃም ከተሰኙት ወንድማማቾች የአንዱን ቀልብ ለመማረክ ትችላለች። በርሚንግሃሙ አብሯት ለቀናት ላይ ታች ካለ በኋላ ዕዳ ሸክሟት ወደ መጣበት ኮበለለ። መጽደቃቸው ያልተረጋገጠ 3 ደቦሎችን ተገላገለች። እንደ አሳዳጊዋ ልጆቿን ታትራ ስትንከባከብ የሰላላ መንጋ ዳግም ለመለመ ተብሎ ነበር። እንጃ መንጋው መከራ ይቆራኝህ ተብሎ ሳይረገም አልቀረም መሰል። ከ3ቱ ደቦሎቿ 2ቱ ያውሬ ሲሳይ ሆኑ። እናት ልጆቿን ቁጥቋጦ ውስጥ ሸሽጋ ለአደን ስትወጣ ነው ያደፈጠ ግስላ 2ቱን ጭዳ አድርጎ የጠበቃት። 2 ወንድ ደቦሎቿን ያጣችው እናት ከአንዲት ሴት ደቦሏ ጋር ቀረች። እናት ለሰከንድ አይኗን ከአንድ ልጇ ላይ ሳታነሳ መስዋዕት ልትሆንላት እንደተዘጋጀች ልጅ የታዳጊነትን የዕድሜ ጎራ ተቀላቀለች። 2020 እኩሉ ላይ ያቺ መከረኛ እናት ከሞት መንጋጋ መሃል ገብታ ስትፍጨረጨር ታየች። የሆነው እንዲህ ነው። በበርሚንግሃም ወንዶች የሚመራ ብዙ አባላት ያለው መንጋ እናትን ባሳቻ ሰዓት ይዘው በዱላ ይወርዱባታል። ልጅ ተደናግጣ ትጠፋለች። የመንጋው ሴቶች ባዕድ ያሏትን አንበሳ ከበው በፍጹም ጭካኔ ዘለዘሏት። ወገቧና የኋላ እግሮቿ ክፉኛ ቆሰሉ። ግን አንድ ልጇን በቀላሉ ጥላ ለመውደቅ አልፈቀደችም። የበርሚንግሃም ወንዶች ደርሰው እስኪያስጥሏት ድረስ በጽኑ ታገለች። ወንዶቹ ሚስቶቻቸውን ገስጸው ቁስለኛዋን በሰላም አሰናበቷት። ከመቁሰል በላይ የቆሰለችውን እናት የተመለከቱ ሁሉ ሰላላ መንጋ ተፈጸመ አሉ። አልተፈጸመም።
እናት ደም ከተከፈለላት ልጇ ጋር ተገናኝታ ቀጣዮቹን ተከታታይ ሳምንታት ከቁስሏ በፍጥነት ስታገግም ተስተዋለ። 1 ዓመት በረረ። ልጅ እናቷን መሳይ ውብ አንበሳ ሆነች። እናት የልጇን መድረስና በአካል መብቃት ስትመለከት ልጇን አስከትላ ይህን የፈንጂ ቀጠና ለቃ ወደ ምዕራብ አቀናች። በምዕራቡ ክፍል በተቀናቃኝ ያልተያዘ ግዛት አግኝተው ኑሯቸውን በዛው አደላደሉ። ለጊዜው ነገሮች መልካም ቢመስሉም ከባድ አደጋ ግን በአድማሱ ላይ ነበር። 2021 መንበሩን በተረከበ በ3ኛ ሳምንቱ አንዲት አንበሳ አንገቷ ተሰብሮ አሳዛኝ ሞትን ሞታ ተገኘች። የወደቀው አካል ከድለቢሷ እናት ሰላላ ውጭ ሌላ ማንም አልነበረም። ብዙ መከራ ተሻግራ እዚህ የደረሰችው እናት በአንድ አሳረኛ ቀን ክንዷን ተንተራሰች። ገዳዮቿ የፕሌን ካምፕ አንበሶች አሊያም የንኩሃማ መንጋ እንደሆኑ ይገመታል። እናት ልጅን ጥላ ስትሄድ ልጅ የ2 ዓመት ከ8 ወር ወጣት ነበረች። በእናቷ ሞት ክፉኛ የተናወጸችው ልጅ ምዕራቡን ለቃ ወዳደገችበት ቀዬ ሸሽታ ተመለሰች። የመጨረሻዋ ሰላላ የብቸኝነት ታሪክ በዱር ውስጥ ቀጥሏል።